እግር ኳስ፣ ሆኪ እና ራግቢ ከባድ ስፖርቶች እንደሆኑ ይታወቃል። ነገር ግን በታሪክ ውስጥ ከነበሩት አሰቃቂ ስፖርታዊ ጨዋታዎች ጋር ሲወዳደሩ በትራስ የመጫወት ያህል ቀልድ ናቸው። በዚህ ቪዲዮ ላይ በታሪክ ውስጥ የነበሩ ከባድና እጅግ አሰቃቂ ስፖርቶችን እንመለከታለን። Joe, in 16 hours time, this man is going to learn that if you disrespect a person's kindness and take it as a weakness, you must pay. Tomorrow night I'm going to make this man pay with his life. And I mean it. You're dead in that octagon tomorrow night. አስረኛ የቫይኪንጎች ቆዳ መጓተት ተሸናፊው አሰቃቂ ሞት ይጠብቀዋል። ቫይኪንጎች የራሳቸውን ህይወት አደጋ ላይ መጣል ወይም የሌላውን ህይወት ማጥፋት በጣም ያስደስታቸዋል። የባህላቸው እንደ ቆዳ መጓተት ባሉ ስፖርታዊ ጨዋታዎቻቸውም ላይ ይንጸባረቃል። ስለዚህ ጨዋታ መናገር የምንችለው አንድ ጥሩ ነገር ቢኖር እርስ በርስ የሰውነታቸውን ቆዳ ለመጓተታቸው ነው። ሌላው ነገር በሙሉ ግን ጭካኔ የተሞላበት ነው። የስፖርቱ ዋና መሰረት ተራ የገመድ ጉትቻ ነው። ሰዎቹ በሁለት ቡድን ይከፈሉና ከእንስሳ ቆዳ በተሰራ ገመድ ይጓተታሉ። በአሁን ጊዜ የገመድ ጉትቻን አሸዋ ላይ ወይም ውሃ ላይ የምንጓተት ሲሆን፣ ቫይኪንጎች ግን ጨዋታውን በእሳት የተሞላበት ቦታ ላይ ይጫወቱ ነበር። ስለዚህ ይህን ጨዋታ በተሸነፉ በቁማችሁ መቃጠላቸው አይቀርም። ሽልማቶቹ በራሱ የሚያስጠሉ ነበሩ። አሸናፊዎቹ ቫይኪንጎች ተዘርፈው የሚመጡ ነገሮችን የሚሸለሙ ሲሆን ከነዚህ ነገሮች መካከል ብዙውን ጊዜ ሴቶች ይገኙበታል። ቫይኪንጎች እነዚህን ሴቶች በባርነት ከመያዝ ባለፈ በቃላት ለመግለጽ የሚከብዱ ነገሮችን ይፈጽሙባቸዋል። ዘጠነኛ ካልሲዮ ስቶሪኮ በፍሎረንስ ጎዳና ላይ የተዘጋጀ ህዝባዊ አመጽ። እንደ እግር ኳስ፣ ራግቢ፣ ሬስሊንግ እና ሆኪ ያሉ ስፖርቶችን ተመልክታችሁ ብዙ ህግ ባይኖርበት ብላችሁ አስባችሁ ታውቃላችሁ? ከሆነ ወደ ፍሎረንስ ከተማ ሂዱና ካልሲዮ ስቶሪኮ የሚባለውን ጨዋታ ወይም ድብድብ ተመልከቱ። ካልሲዮ ስቶሪኮ የተጀመረው እንደ አውሮፓውያን አቆጣጠር በ1580 ዓ.ም ሲሆን ዓላማውም የፍሎረንስ ነዋሪዎች ብረቶቻቸውን እንዲፈቱና የከተማው ጎበዝ አትሌት ማን እንደሆነ እንዲያዩ ነበር። ዋና ዓላማው ልክ እንደ እግር ኳስና ራግቢ ኳስን ተቀባብሎ ጎል ማስቆጠር ነው። ይህን ለማሳካት ግን የፈለጋችሁትን ነገር ማድረግ ትችላላችሁ። ጭንቅላት ከመራገጥና ከፋራ ቡጢ በስተቀር ሁሉም ነገር ይፈቀዳል። በቦክስ መማታት፣ በቴስታ መማታት፣ ማነቅ፣ መጥለፍ እንዲሁም ተጋጣሚዎቻቸውን ማንከባለል ይቻላል። ዋነኛው እቅድም ይሄው ነው። ምክንያቱም ተቀናቃኞች በስቃይ ሲንፈራፈሩ ጎል ማግባት ይቀላል። ስለዚህ ተቀናቃኞቹን ቀድሞ የሰባበረው ቡድን አሸናፊ ይሆናል። ጨዋታው በዚህ መንገድ መከናወኑን ስታስቡት ከ2 ዓመት በላይ መጫወት አለመቻላቸው አያስገርማችሁም። ተጫዋቾቹ ከዓመት ውስጥ የቀሩትን 363 ቀናት ከጉዳታቸው በማገገም ያሳልፋሉ። ስምንተኛ የግብፃዊ አሳ አጥማጆች የእንጨት ፍልሚያ። በመካከለኛው ክፍለ ዘመን ይከናወኑ ስለነበሩት ጃውስት የሚባሉ ከባድ የእንጨት ፍልሚያዎች ሰምታችሁ ይሆናል። በዚህ ስፖርት ላይ ተጋጣሚዎቹ ግፋቢል ከፈረስ ላይ ወድቀው ራሳቸውን ቢስቱ ነው። ሊያም ይችላል፣ ግን ብዙም አሰቃቂ ነገር የለውም። ግብፃዊ አሳ አጥማጆች ግን ይህን ጨዋታ ፍጹም በተለየ መንገድ ይጫወቱት ነበር። በእነሱ ጨዋታ ላይ ተሳታፊዎቹ አንድ ትልቅ ሹል እንጨት ይዘው ጀልባ ላይ ይቆማሉ። እንጨቱን እየቀዘፉበት ካልሆነ ተጋጣሚዎቻቸውን እየወጉበት ወይም ከጀልባው ላይ ገፍተረው እየጣሉበት ነው ማለት ነው። ይህ ብቻውን ከባድ ሆኖ እያለ የሚጫወቱበት ውሃ በአዞና በጉማሬዎች የተሞላ ወንዝ ነው። በጨዋታው ላይ ተጋጣሚዎቹ ሲዋጉ የሚፈሰው ደም እነዚህን እንስሳት በጣም ያስርባቸዋል። ስለዚህ ውሃ ውስጥ ከወደቃችሁ አትወጡም ማለት ነው። ብዙውን ጊዜ የጥንት ግብፃውያንን ከጊዜያቸው እንደቀደሙ ጠበብት ስልጣኔ አድርገን እናስባቸዋለን። ነገር ግን አዞ በተሞላበት ወንዝ ውስጥ በእንጨት እንደሚጣሉ ስናስብ ምን ያህል ስልጡን እንደነበሩ እንጠረጥራለን። ሰባተኛ ናማኪያ። ናማኪያ በታሪክ ላይ ከነበሩት አሰቃቂ ስፖርቶች መካከል ብቻ ሳይሆን በጣም ወጣ ካሉት ውስጥም ይቀመጣል። ጨዋታው ልክ የባህር ውጊያ ልምምድ ይመስላል፣ ግን መርከቦቹም ሰዎቹም የእውነት ናቸው። በጁሊየስ ሴዛር ዘመን በጥንቷ ሮም የተጀመረውን ይህን ስፖርት ለመጫወት በውሃ የተሞላ ስቴዲየም ውስጥ እስከ 100 የሚደርሱ መርከቦችን ማስገባት ይጠይቃል። ተሳታፊዎቹ እውነተኛ መሳሪያዎችን ተጠቅመው የተጋጣሚዎቻቸውን መርከብ እንዲያወድሙ ይደረጋል። እነዚህ ሰዎች አብዛኛውን ጊዜ በአሰቃቂ ሁኔታ ይሞታሉ። አብዛኞቹ ተሳታፊዎች ደግሞ ባሪያዎች ስለነበሩ ሕይወታቸው ለነገስታቱም ሆነ ለተመልካቾቹ ዋጋ አልነበረውም። በዘመናችን ባለው ቴክኖሎጂ ሰዎች በፈለጉበት ሰዓት የሚወዱትን ቪዲዮ ጌም ከፍተው የራሳቸውን ናማኪያ ማካሄድ ይችላሉ። በዚህ ጌም ላይ መርከበኞችንና ተጋጣሚዎቻቸውን መግደል ጁሊየስ ሴዛር ያድርገው ከነበረው ግፍ 1000 እጥፍ ይሻላል። ስድስተኛ ኤኤ ሆሎዋ። በዘመናችን ያለው ባብስሌዲንግ የሚባል የመኪና ሸርተቴ ጨዋታ የራሱ የሆኑ አደገኛ ጎኖች አሉት። ምክንያቱም በፍጥነት ስትንሸራተቱ በረዶ ላይ ልትገለበጡ ወይም
ልትጋጩ ትችላላችሁ። ነገር ግን ሄኤ ሆሎዋ የሚባለው ባብስሌዲንግን የሚመስል የጥንት የሃዋይ ሰዎች ጨዋታ አደጋውን 100 እጥፍ ይጨምሯል። ሃዋይ በረዷማ ክልል አልነበረችም። ነገር ግን የጥንቷ ሃዋይ ሰዎች ባብስሌዲንግን ለመጫወት ወሰኑ። ልዩነቱ ይህ ጨዋታ በደረቁ የእሳተ ገሞራ ድንጋዮች ላይ የሚጫወቱት መሆኑ ነው። የእሳተ ገሞራ ድንጋይ ካላገኙ ሌሎች ድንጋዮችን ተጠቅመው የራሳቸውን ሸርተቴ ይሰራሉ። ይህም ሆኖ ያ ድንጋይ ላይ በሰዓት 129 ኪሎ ሜትር በሚደርስ ፍጥነት መንሸራተት እጅግ አደገኛ ነው። በጨዋታው ላይ ፊታቸውን በኃይል እንደመፈንከት ያሉ አደጋዎች የተለመዱ ነበሩ። የተጠቀሙባቸው የነበሩ መንሸራተቻዎች በቀላሉ የሚሰበሩና ምንም አይነት ፍጥነት መቀነሻ የሌላቸው ነበሩ። ማቆም የሚቻለው ይህንን ረጅም ሸርተቴ በመቀነስ ብቻ ነው። እነዚህ ሸርተቴዎች አንዳንዴ እስከ ፓሲፊክ ውቅያኖስ ድረስ የሚቀጥሉ ነበሩ። አምስተኛ ቡዝካሺ። የምትኖሩት በአፍጋኒስታን ካልሆነ ቡዝካሺ በዘመናችን ያለ በጣም ወጣ ያለ ስፖርት እንደሆነ ማሰባችሁ አይቀርም። አፍጋናዊ ከሆናችሁ ግን ቡዝካሺ ብሔራዊ ጨዋታችሁ ከመሆን ባለፈ የባህላችሁም አንድ ክፍል ነው። ቡዝካሺ ልክ እንደ ፈረስ ኩክስ ወይም ደግሞ ፖሎ የሚባለው ስፖርት ነው። ዓላማው ፈረስ ላይ ሆናችሁ ኳሷን በመምታት ጎል ውስጥ ማስገባት ነው። ቡዝካሺን ለየት የሚያደርገው ግን ኳስ አለመኖሩ ነው። በዚህ ጨዋታ ላይ ከባድ የፍየል ሬሳ አንስታችሁ ወደ ጎሉ ትወስዳላችሁ። አዎ እውነተኛ ፍየል እንጂ አሻንጉሊት አይደለም። ከቡዝካሺ ባህሎች አንዱ ከጨዋታው በፊት ፍየል መሰዋቱ ነው። ፍየሉ ታርዶ ከሞተ በኋላ አንገቱና ሸኩናዎቹ ይቆረጣሉ። ከዚያም የጨዋታው ዋነኛ ክፍል ሆኖ ያገለግላል። የጨዋታው አሰቃቂነት ግን ለፍየሉ ብቻ አይደለም። ተሳታፊዎቹ ፍየሉን ቀምተው ለራሳቸው ለመቆጣጠር ሲሉ ፈረሶቻቸውንና እርስ በእርስ ይገፈታተራሉ። በዚህ ግርግር ውስጥ ከፈረሳችሁ ከወደቃችሁ ተረጋግጣችሁ ልትሞቱ ትችላላችሁ። ቡዝካሺ ዘመናት ባለፉ ቁጥር እየቀለለ የመጣ እንዳይመስላችሁ። ጨዋታውንም ልክ ከ100 ዓመታት በፊት ይደረግ እንደነበረው ነው። አሁን ያለው ትንሽ ልዩነት አሸናፊው ከፍየሉ ጋር ሰልፊ ተነስቶ ፌስቡክ ላይ እንዴት ተጋጣሚዎቹን እንደሰባበረ መጎረር መቻሉ ብቻ ነው። አራተኛ ፓሶላ። ብዙ ከባድ ስፖርቶች ላይ ደም መፋሰስ የዋናው ውድድር የጎንዮሽ ውጤት ነው። በፓሶላ ላይ ግን ደም መፋሰሱ የጨዋታው ዓላማ ነው። በኢንዶኔዥያ አካባቢ የምትገኝ ሱምባ በምትባል ትንሽ ደሴት ላይ ፓሶላ የሚባል ባህላዊ ስፖርት አለ። ጨዋታው እንደተጀመረ ሁሉም ሰው ረጃጅም ጦር ይዞ ፈረስ ይጋልባል። የጨዋታ ዓላማ አንድ ሰው ብቻ ፈረስ ላይ እስኪቀር ድረስ ተጋጣሚዎቹን መጣል ነው። የጨዋታው የፈረስ ጉግስ ወይም ደግሞ ፖሎ ከሬስሊንግ ጋር ቢቀላቀል የሚሰጠውን ውጤት ይመስላል። ጨዋታው ድሮ ሌላም ዓላማ ነበረው። እሱም የሚቻለውን ያህል ደም ማፍሰስ ነው። ፓሶላ ባህላዊ ስፖርት ብቻ ሳይሆን መንፈሳዊ ስርዓትም ነው። ዓላማው የዓመቱ የሩዝ ምርት ጥሩ እንዲሆን ማድረግ ነው። ተሳታፊዎቹ እርስ በርስ ደም የሚፋሰሱት የሥራቸው መናፍስትን እንደሚያስደስት እንዲሁም አፈሩን በማዳበር ሩዝ እንደሚያሳድግ ስለሚያምኑ ነው። የጥንቱን ፓሶላ ጨዋታ ካላሸነፋችሁ ብትሞቱ ይሻላችኋል። ምክንያቱም በዚህ ጨዋታ ላይ ከሞታችሁ ህዝቡ ምግብ እንዲያገኝ ስትሉ ደማችሁን እንዳፈሰሳችሁና ሕይወታችሁን እንደሰጣችሁ ስለሚታሰብ እንደ ጻድቅ ትቆጠራላችሁ። ተሳታፊዎቹ አሁንም ጦር ይጠቀማሉ። ነገር ግን እነዚህ ጦሮች ዱልዱምና የብረት ጫፍ የሌላቸው ናቸው። የሚገርመው ግን ደም መፋሰሱም ከቆመ በኋላ ሩዝ ማደጉ እንደሆነ አልቀረም። ሶስተኛ ቦታውሺ። ሁሉም አሰቃቂ ስፖርቶች በጥንት ዘመን የተጀመሩ አይደሉም። ለምሳሌ ጃፓናውያን ከሁለተኛው የዓለም ጦርነት በኋላ ቦታውሺ የተባለ ስፖርት ፈጠሩ። የቦታውሺ አጨዋወት ቀጥተኛና ለመረዳት ቀላል ነው። አንዱ ቡድን አንድን ቋሚ እንጨት ለመጣል ሲሞክር፣ ሌላኛው ቡድን ደግሞ ይከላከላል። ከዚህ ጨዋታ ላይ እያንዳንዱ ቡድን 150 ተጫዋቾችን ያቀፈ ሲሆን ተጫዋቾቹ እንጨቱን ለመጣል ሆነ ለመከላከል የፈለጉትን ማድረግ ይችላሉ። ከግድያ ውጪ ሁሉንም ነገር ማድረግ ይቻላል። ይህም እኛ የሚመስለን ነው። ብቻ ከግድያ ውጪ ተጋጣሚያችሁ ላይ የፈለጋችሁትን ጭካኔ መፈጸም ትችላላችሁ። ተጫዋቾቹ ከጭንቅላት መከላከያ ቆብ ውጪ ምንም ነገር ስለማይይዙ ግጥሚያው ፍትሃዊ እንደሆነ ይታመናል። ቦታውሺ ከስፖርት ይልቅ ከፊልም ላይ የወጣ የቡድን ጸብ ከመሰላችሁ ልክ ናችሁ። ጃፓናውያኑም የፈለጉት ይህንኑ ነው። ሁለተኛ የድሮ ነፃ ትግል። በዛሬው ጊዜ የሚደረገው የነፃ ትግል ግጥሚያ በየዓመቱ በቢሊዮን የሚቆጠር ዶላሮችን የሚያስገባ ውስብስብና ጥበብ የታከለበት የፍልሚያ ስፖርት ነው። ነገር ግን ይህ ውድድር በ1993 ሲመሰረት ፍልሚያዎቹ ተመልካች ያፈሩ የሰፈር ጸብ ይመስሉ ነበር። የድሮ የነፃ ትግል የክብደት ክፍፍል ያልነበረበት፣ የትጥቅ ዝርዝር የማይገለጽበት፣ የሰዓት ገደብ የሌለበት፣ ዳኛ የሌለበት፣ ሕግ የሌለበት እንዲሁም ብዙ ልምድ የሌላቸው ተጋጣሚዎች የሚፋለሙበት ነበር። ተጋጣሚዎቻቸውን ለማሸነፍ ቃል በቃል የፈለጋችሁትን ማድረግ ይቻል ነበር። ለመምታት ከሚከለከሉ ጥቂት ቦታዎች መካከል ለምሳሌ በሽሽት ላይ መምታት እንኳን የሚያስከትለው ትንሽ ቅጣት ብቻ ነበር። ብዙዎቹ ተጋጣሚዎችም የሽልማቱን ገንዘብ ለመውሰድ ሲሉ ይህን ቅጣት ለመቀበል ፈቃደኛ ናቸው። ለጥቂት ጊዜ አንዱ ተጋጣሚ ዝም ብሎ እየተደባደበ ቢሆን እንኳን ማሸነፉን እስካላመነ ወይም ሰልጣኞቹ እስካላስቆሙት ድረስ ዳኞቹ ግጥሚያውን ማስቆም አይችሉም ነበር። እንደዚህ አይነት አረመናዊ ድርጊቶች ሴናተር ጆን ማኬን ነፃ ትግል ሰዎችን እንዳወራ ዶሮ ማጣላት ነው እንዲሉ አድርጓቸዋል። ከዚህ ንግግር በኋላ 36 ስቴቶች በስፖርቱ ላይ እገዳ ጣሉ።
ነጻ ትግልም UFC በሚባል ስም ራሱን ለማዘመን እርምጃ ወሰደ። እንደ አውሮፓውያን አቆጣጠር በ1999 በተደረገው የዩኤፍሲ 21 ዝግጅት ላይ በዛሬው ጊዜ ያሉት አብዛኞቹ ህጎች ስራ ላይ ውለው ነበር። ሙሉ ፊልሚያውን በዛሬ ጊዜ ያለውን ይመስል ነበር። ያም ሆኖ ግን ብዙ ስቴቶች በስፖርቱ ላይ እገዳቸውን እስኪያነሱ ድረስ ረጅም ጊዜ ፈጅቶባቸዋል። በ2016 ኤምኤምኤን ህጋዊ በማድረግ ኒውዮርክ የመጨረሻ ስቴት ሆናለች። ለዚህ ምክንያቱ ደግሞ ዩኤፍሲ ገንዘብ የማምረት ኃይሉ በጣም ጨምሮ ስለነበር እሱን ማገድ ብዙ ቢሊዮን ዶላሮችን እንደሚያሳጣቸው ስለገባቸው ሊሆን ይችላል። አንደኛ፣ የግላዲያተር ጨዋታዎች። ግላዲያተር እንደሚባለው አይነት ፊልሞችን ስንመለከት ግላዲያተር መሆን አሪፍ ነገር ሊመስለን ይችላል። እውነታው ግን እንደዛ አይደለም። እንዲያውም ብዙውን ጊዜ በስፖርት መልክ የሚቀርብ የግድያ ዝግጅት ነው። በሮም ውስጥ የምትኖሩ ግላዲያተር ሆናችሁ ምንም ያህል ብትጎብዙ የመሞቻችሁ ቀን ሁሌም ቅርብ ነው። ስራችሁ በሺ የሚቆጠሩ ተመልካቾች ፊት ቀርቦ ተጋጣሚዎቻችሁን መግደል ነው። ተጋጣሚያችሁ ሌላ ግላዲያተር ሊሆን ይችላል። አብዛኛውን ጊዜ እንደ አንበሳ ያለ የተራበና ደም የጠማው እንስሳ ትጋፈጣላችሁ። በጣም ጎበዝ ግላዲያተሮች እንደ ጀግና ይታያሉ፣ ሲሞቱም በክብር ይቀበራሉ። ጎበዝ ላልሆኑ ግላዲያተሮች ግን የከፋ ዕጣ ይጠብቃቸዋል። ግላዲያተሮች ስቴዲየም ውስጥ ከኃያል ተዋጊ ወይም ከተራበ አውሬ ጋር እንዲጋፈጡ የሚጣሉ ባሪያዎችና ወንጀለኞች ናቸው። ህዝቡም የሚገባቸውን እያገኙ እንዳሉ ስለሚያስቡ ከማዘን ይልቅ ለአውሬው የሚደግፉ አይጠፉም። እነዚህ ሰዎች ከሞቱ በኋላ እንኳን የሚቀበሩት ተገለው ነው። በወቅቱ ለነበሩ ሰዎች ግላዲያተር መሆን በአካላዊም ሆነ በስነ ልቦናዊ ሁኔታ ከባድ ነበር።